ገኒ ራስ ወዳድ ነህ። እንዴት ኤፉዬን ትጥላታለህ? እንዴት ትተዋታለህ? ምክንያቱም ምን ሆነሽ ነው? ምንድነው ብለሽ እንኳ ልትጠጋት አልቻልክም። አንተ ራስ ወዳድ ነህ። እንግዲህ በቅናት ድብናለች፣ እርራለች። ቤዚ ደግሞ የእውነት ተመልሳ ይሆን እያስመሰለች ይሆን አላቅም። እስኪ ንገሪኝ የተፈጠረውን ነገር። በምንድን ነው ያስፈራራሽ? ቪዲዮ ቀርጾ ነው እንዳያስፈራራሽ ስትላት፣ እንዴ ማለት አንቺን ቀርጾች ነበር? አዎ ብቻ ግን ከዛ በፊት ብዙ ነገር ተፈጥሯል እና እሱ እየሳሳቀ የወደደሽ መስሎ ነው ብዙ ነገር ታሪክ የሚሰራው። ብትነግሪኝ ደስ ይለኛል። አይ እኔ አንቺን አላምንሽም መቼም ቢሆን። ምናልባት አንቺና እሱ ሆናችሁ ይሄን ነገር ያደረጋችሁት። ስለዚህ አልናገርም አለች። እንግዲህ በቅናት ድብና አድርጋ ማን ነው እሱ? እኔን በር ላይ አድርሶኝ ሄደው ማን ነው ጀግናው? ማን ነው? እኔ እኮ ጽዮን ነኝ እያለች እንግዲህ ራሷን በጣም እየቆለለች ስትናደድ፣ ሀይላንዱን ደግሞ ስብርብርብርብር እያደረገች ነበር። ከዛም በኋላ ሉሊት መጣና እንዴ ምን ሆነሽ ነው ደግሞ ዛሬ ከፍቅረኛሽ ጋር ተጣላሽ እንዴ አለቻት። አንቺ ምን አገባሽ? እስኪ ንገሪ፣ ምንድን ነው የሚያገባሽ ነገር? አይ እኔማ ያው ሀይላንዱን እንደዚህ ስታረጊ ብዬ ነዋ። አይመለከትሽም፣ አርፈሽ ብትቀመጭ ይሻልሻል። ይገርማል ግን ብታስታውሽ ይሻልሽ ነበረ አለቻት። አይ ማስታወሳልሽ? አዎ በነገራችን ላይ ትክክል ነሽ፣ ባስታውስ ይሻል ነበር። ማን ጥላቴ፣ ማን ዘመዴ፣ ማን ወዳጄ እንደሆነ እንኳ ላቅ አልቻልኩም። ምክንያቱም እዚህ ቤት ሁሉም የራሱ የሆነ ሚስጥር አለው። ሁሉም ሰው ድብቅ ነው። አይ እሱስ እኔና ቤዛ ነበርን አንቺን የምንቀርብሽ። እንዴ እናንተ ነው ማለት ነው ጸባዬ። ምክንያቱም አንድ አይነት ጸባይ ከሌለን በስተቀር አንድ ልንሆን አንችልም። እንግዲህ አቶ ወይዘሪት ኤፍራታ በጥፊ ላሰችው ማለት ነው ቢኒን። እስኪ አየሃት? እንዴት ነው ከሰው የምናስመልጣት? እንዴት ነው እውነተኛ ማንነቱን የምናሳያት? እያሉ እንግዲህ ከዳግም ጋር እየተመካከሩ ነበር። ነገር ግን እንዴት በዚህ ደረጃ ሊደርስ ቻለ እያለው ዳግም ነበር። ከዛም በኋላ አይ እሱ እኮ ብቻ አይደለም፣ ምክንያቱም ከበላዩ በጣም ብዙ ሰዎች አሉ፣ እነሱን ለመደምሰስ የማይቻል ነገር ነው እያለ እንግዲህ በጣም ተናዷል። ገኒ ደግሞ አንተ ምን አይነት ወንድ ነህ ግን አሳልፈህ የምትሰጥ? እስኪ ንገረኝ እና ታዲያ ከኔ ጋር ሆኜ ብዬ የማታፈቅረኝን ሴት ሙጭጭ ማለት አለብኝ እንዴ? አይ ቢሆንም እንኳ ፊቷን አይተህ ልትረዳ ይገባ ነበር። ፍቅር እንደዚህ ነው? እስኪ ንገረኝ አንተ ራስ ወዳድ ነህ ስትለው፣ አይ እኔስ ራስ ወዳድ አይደለሁም፣ ነገር ግን ምናልባት ፈሪ ልሆን እችላለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እኔ በጣም እንደሚፍልት ብሏል፣ አዝኛለሁም ማለት ነው። በእርግጥ ኤፍራታ የእውነት ዛሬ ታሳዝናለች። ማለቴ እንደዛ እሱ መጥቶ ያፌት መጥቶ ነው ከዚህ በኋላ አርፈሽ ብትቀመጪ ይሻልሻል። እያስመሰልሽ ነው እንዴ አንቺ ሄደሽ የተናገርሽው? አይደለም ለሱ ለምንድን ነው ለዛ ለበቅበቃ ባልሽ ሄደሽ ያልተናገርሽው ሲላት፣ እንዴ ምንድን ነው አልገባኝም። ነገርኩሽ እኮ እሱን እገለዋለሁ። እንዴ አሁንስ በዛ፣ ራሴን ነው የማጠፋው። ቆይ ምን አደረግኩኝ? እኔ ለማንም ምንም አልተናገርኩም ስትለው፣ ያ ቢኒያም ነዋ ታውቂያለሽ፣ እኔ ገለው ነበር። ነገር ግን ለዛ ለልጅ ደግሞ በጣም ያሳዝነኛል። በሱ የተነሳ ያልጅ እንደዚህ ሆኖ መቅረቱ ሲል፣ አይ አንተ የፈለግከውን እኔ ያደርግልሃለሁ፣ ነገር ግን እባክህ ከነሱ ራቅ ብላ በዛ መሰረት ሂዳ ነው እንግዲህ ቢኒን የመታችው። እና በጣም ይቅርታ፣ ቢያንስ እኔ እናንተን እያየሁ እጽናናለሁኝ፣ እናንተ ግን እኔም ብታጡ ይሻላል እኔ እናንተን ከማጣ እያለች እንደዛ ስታለቅስ የሆነ ታሳዘነች ማለት ነው። እንግዲህ ሂዊ ደውላ ልጁ ጋር ሄሎ ያፌትዬ፣ እዛ ፓርት ላይ በጣም የምታስቀኝ ሄሎ ያፌትዬ፣ ደግሞ ምን ፈለግሽ? ይች ክብር የሌላት ሴትዮ ደግሞ ምን ፈለገች እያለ ሲመጻደቅ ነበር። ከዛም በኋላ እኔ እኮ አፈቅርሃለሁኝ የት ናት ስትለው፣ ምን አገባሽ የትስ ቢሆን እኔማ በህይወት እያለሁ በፍጹም ሌላ ሴት አታገባም ስትለው፣ አይ አንቺ ሴትዮ አይመለከትሽም፣ ነገርኩሽ፣ ያን ያህል ቅርበት አለን እንዴ? ምን ነው በዛሽ እያለ ጆሮዋ ላይ ዘጋባት። እንዴ እኔ ማን እንደሆንኩ አላወቀችም
እኔ ያፌት እኮ ነኝ እያለ ራሱ ሲያካብር ነበር። ውይ ሔዋን አንቺ በቃ ወንድ ማማለል እንኳን ችይበትም እንደ ሴቶቹ ምን ይሻለኛል እያለች ስትደበድብ ነበር ራሷን ማለት ነው። እንግዲህ ቤዝዬ አልጋዋ ላይ ተቀምጣ እያስበች ነበር። ከዛ ከህዊ ጋር እያወሩ ግን እንዴት ኢፍራታን በምን ያስፈራራት ይመስልሻል እያለቻት ነበር። ምንም አላውቅም፣ ብቻ በምን እንዳስፈራራት ላውቅ አልቻልኩም። ብትጠይቂያት ግን ቀርበሽ ምናልባት ቆይ አንቺ ግን እሱን አግብታ የሆነ ነገር ብትሆን ትፈልጊያለሽ እንዳለቻት። ከዛም በኋላ ምን እንደምልሽ አላውቅም ህዊ፣ ማለቴ አንድ ልቤ በቃ ሁሉንም ነገር ስለወሰደችብኝ የራሷ ጉዳይ ነው እላለሁኝ፣ የራሷ ጥፋት ነው እላለሁ፣ የስራዋን የእጇን ይስጣት ብዬ እላለሁ። አንድ ልቤ ደግሞ የሆነ የሚያዝንላት ነገር አለ። ብቻ አላውቅም ድብልቅልቅ ብያለሁ እያለች እያወረቻት ነበር። ታይ በኋላ ቆይ እሱን አግብታ ራሷን ብታጠፋ አንድ ነገር ብትሆን ትፈልጊያለሽ ስትላት፣ አይ ህዊ ደግሞ አረ በስመ አብ በይ፣ እኔ እንዲህ አይነት ነገር አይመቸኝም፣ እባክሽ እንዲህ አይነት ነገር ባታወሪ ደስ ይለኛል አለች። ከዛም በኋላ አልጋዋ ላይ ቁጭ ብላ እያሰበች ነበረ ተመስጣ። ከዛ እንደ አጋጣሚ እናቱ መጣና ከዛ ይቅርታ በጣም ሳላንኳኳ ገባሁኝ አላት። አረ ምንም ችግር የለውም እረፍ አለችው። አንተ እኮ ሌት አልተኛህም እረፍ እና እንዴት ነህ ኢፍራታ? ቆይ ማታ የት ነው የሄደችው ስትለው እኔ አላቅም። ከዛም በኋላ ግን እኮ አይዞ በቃ አለችው። አይ እኔን እኮ ሰባብሮኛል ታውቂያለሽ፣ ምንም የቀረኝ ነገር የለም፣ ሁለ ነገር ነው የሰባበረኝ አላት። አይዞ ያልፋል አለችው። ከዛም በኋላ ታውቂያለሽ ሂጄ አንዳንዴ ሂድና ቤቱን አቃጥለው አጋየው ይለኛል። ነገር ግን ደግሞ የእውነት ኢፍራታ አፍቅራው ከሆነ ኢፍራታስ ውስጥ ብትሆን እሷን ማጣት ብሎ ይሰማኛል ልቤን። በእርግጥ አንቺ ይህን ስልሽ አትወጅም፣ ምክንያቱም ያው አላሌ ምንም ችግር የለውም በቃ ናረፍ ብላ እንግዲህ ታፋዎቿ ላይ አርጋ እያሻሸችው ኢፍራታ መጣች። ከዛም በኋላ ድንግጥ አለችና ስትሄድ ቤዛ ደግሞ ትራሱ ላይ አድርገው ሄደች። እሺ አይ ከዛ ራሷን በራሷ አራርፈሽ ተቀመጪ፣ ከዚህ በላይ አሁን ናታን ተጎድቷል፣ ከዚህ በላይ ባትጎጁ ጥሩ ነው። ደግሞም እኮ እኔ አይደለሁ እንዴ ተውኩት፣ በቃ አሁን ላይ በነገራችን ላይ ታስፈልገዋለች። ልክ ነው፣ አይ ታስፈልገዋለች እያለች ወደ ራስሽ ተመለሽ፣ ምንድን ነው የሚሰማሽ ስሜት እያለች ራሷን እየወቀሰች ነበረ። ከዛም በኋላ እንግዲህ ናታን እዛው ተኛበት ሆኖ ከዛ ቤዛ በምንድን ነው ያስፈራረሽ? እስኪ ንገሪኝ እስኪ በምንድን ነው ስትላት፣ አይ እሱ አይመለከትሽም፣ ግን ናታን ላይ ያለበት ችግር ምንድን ነው አለቻት። አይ ቤዛ እኔ ሲመስለኝ ናታን ላይ ብቻ ሳይሆን እኒ ጊዜ አባቴ ናፍቆኝ እና አባዬ ክፍል ገብቼ ነበረ የድሮ የናታንን አባት ፎቶና የእኛን አባት ፎቶ አንድ ላይ ያገኘሁት እና የሆነ ነገር ያላቸው ይመስለኛል። እንደዛማ አትበይ፣ አርፈሽ ተቀመጪ። በፍጹም የኔ አባት ገንዘብ ሊኖርበት አይችልም፣ የሰው ገንዘብ ሊኖርበት አይችልም እያለች አወራች። እሺ በቃ ተይው፣ እሺ እኔ አሁን ልነግሪኝ ትችያለሽ በምን እንዳስፈራራሽ ስትላት፣ አይ አሁንም ቢሆን እኔ አንቺን አላምንሽም እያለች እንግዲህ እሷ ግግም ብላ ቁጭ አለች። እሺ እንደዛ ከሆነ በቃ ተይው እሺ ብላ ቤዝቲ ሄደች። ገኒ እንግዲህ በሌላ በኩል በሀሳብ ጭልጥ ብላለች። ልጄም ሆና ነው ልጄ ምንድናት? ቤዛ መጣችና ብታናግራትም እንኳ ምስጥ ብላ ልሰማት አልቻለችም። ከዛም በኋላ እንደ ገኒ ኧረ ምን ሆነሽ ነው ስትል እንደ አጋጣሚ ሉሊት መጣች። ሉሊት። ከዛም በኋላ ምን ሆነሽ ነው? አይ እኔ ካልሆነ ታውቂያለሽ ቤዛ ካልሆነ ሰራተኛ እናንጣ እንዴ ነቃ ያለች ቅልጥፍ ያለች ስትል ምንድን ነው ሞዴል አማረች ደግሞ ሞዴል ታወዳድሪያት ነው እንዴ የምታመጫት አለች። ምን ላርግ ብለሽ ነው? አንቺ እኮ ለሰው እንኳ ክብር የለሽም አለቻት። በያርፈሽ ተቀመጪ እና ለነገሩ እኔ ከዚህ በኋላ ምን አስቀመጠኝ እዚህ ቤት ስትል እንዴ ማለት ምን አለኝ ብዬ ስትል ቤዛ
እንዴ እስከ ዛሬ የምንሮሽ ነው ቁጭ አልሽው፣ ዛሬ ደግሞ ምን አትሽ ነው የምትሄጂው ስትላት፣ አይ በቃ ርቦሽን ለቤዛ ሂጅ ምግብ ላንጣልሽ ብላ ሄደች። አየሻት ግን እንዴት እንደምትሆን አታከብረንም እኮ አለች። አይ በቃ ተያት፣ ሁሌ እሷ እንደዛ አይደለች እንዴ? አንቺ ደግሞ ምን አዲስሽ ነው እንዴ አለቻት። እስር ቤትማ በደንብ አንቺን አርቆሻል።